የምስት ድሜና ይባል ኪስ አይጠየቅም። ይሄ በጣም አደጋ ነው። ብዙ ገንዘብ ስላለው አንዳንድ ሰው ሌላ ቅምጥ አስቀምጦ ይቀልባል። ምን ነገሮች ይፈጠራሉ? ሚስት ብቻ ቤቱን ስታስተዳድር በገንዘብ እንደማለት ነው። አንዳንዱ ገንዘብ እያለው ታሞ በገንዘቡ መድኃኒት መግዛት ይሳሳል። እንዴት ነው የሚሳሳው? ባል ገቢውን መደበቅ የለበትም። ሚስትም እንደዛው በቃ የሚያገኙትን ገቢ። በጣም ብዙ ባሎች ገንዘባቸውን ይደብቃሉ፣ ሚስቶችም ገንዘባቸውን ይደብቃሉ። እየጣላችሁ ነው የምትለው። ገንዘብ እያለው ካላደረገላት ይሄ ሰውዬ አይፈልገኝም። ስንት ሴቶች አሉ ከባል በላይ ገቢ ማምጣት እየቻሉ ከባል በላይ ሙያ ያላቸው ሴት ስለሆኑ ብቻ ቤት ውስጥ ታጥሮ ቁጭ ያሉ። ሴት የቤትን መቤትን ብትሆን ያ የሚገኘው ደሞዝ የጋራ ነው። 99% ግን ሰላም ጤና ይስጥልን የመልክ ፖድካስት ተከታታዮቻችን፣ ዛሬ ካቱ ታምሩ ጋር ስለ ገንዘብና ትዳር እንዲሁም ደግሞ በትዳር ውስጥ ያለ የገንዘብ አያያዝ እንዲሁም ደግሞ ገንዘብ በትዳር ውስጥ ሲኖርና ሳይኖር የሚያመጣው ለውጦች አንስተን እንነጋገራለን። አብራችሁን ቆዩ። እንግዲህ ዛሬ ስለ ገንዘብና ትዳር ነው የምናነሳው። በትዳር ውስጥ የገንዘብ አስፈላጊነት እስከምን ድረስ እንደሆነ በሱን ጀምር። አመሰግናለሁ። እንግዲህ ስለ ገንዘብ ስናወራ ገንዘብ የሌለበት ቦታ የለም። በሁሉም ውስጥ አለ ገንዘብ። ዋናው ቁም ነገር ገንዘብ ምንድነው ነው። እኔ ሁሉ ጊዜ የሚቀናኝ መተርጎም ነው። ለምን እንደሆነ ያላቀው መተርጎም። ገንዘብ ምንድነው? ሰው ምንድነው? መማር ምንድነው? ትዳር ምንድነው? ሚስት ምንድናት? ባል ምንድነው? እኔ ጋር ትርጉም አለ። ለምን እንደሆነ ያላቀም ወይ ተጽዕኖ የፈጠረብኝ ስንማር this is called or known as ይባላል። እሱ ይመስለኛል። እንደዛ ከሆነ በኬሚስትሪም በፊዚክስም በባዮሎጂም እንደዚህ ማለት እንዲህ ይባላል ከተባለ ለምን እነዚህ ትርጉም አይኖራቸው ብዬሳስብ በቃ ትርጉም ማያስፈልጋል አንድ ነገር። ይሄ ነገር እንዲህ ነው ብለን ተገቢውን ትርጉም ካልሰጠነው በዛ ነገር የመጠቀም እድላችንም ጠባብ ነው። ወይ ያላግባብ እንጠቀማለን ወይ ደግሞ ምንነቱ ሳናቅ ይጎዳናል ማለት ነው። ስለዚህ ገንዘብ ማለት ብዬስነሳ ገንዘብ ማለት አልኩኝ ነኝ የኔ ትርጉም ነው። ለሰው ሊስማማ ላይስማማ ይችላል። ገንዘብ ማለት የማይበላ የማይጠጣ የማይለብሱት ወይም እንደ መኪና የማይሄዱበት ምርትና አገልግሎትን ለመለዋወጥ እኛ ተስማምተን ስልጣን የሰጠነው ግዑዝ አካል ወይም ወረቀት ነው። አሁን ደግሞ ያው ኤሌክትሮኒክስ በስልኮቻችን ውስጥ ስለሚገባ እና ምንድነው ዋናው ቁም ነገር እዚህ ጋር ገንዘብ ምርትና አገልግሎትን ለመለዋወጥ የተሰራ ነገር እንጂ ለራሱ ምርት መሆን አይችልም፣ አገልግሎት መሆን አይችልም። ይሄን እንትሩን ዘነጋንና ገንዘብ ካለ በሰማይ መንገድ አለ ብለን ወሰን። እኔ ቀየርኩት። እሱ ገንዘብ ስላለ አይደለም በሰማይ መንገድ ያለው ዕውቀት ስላለ ነው። ዕውቀት ከሌለ በሰማይ መንገድ አይኖርም። እኛን የተሳሳት ነው እንጂ ሰዎች መጀመሪያ አውሮፕላን ሊሰሩ የፈለጉት መቼም በሰማይ መንገድ አለ የምንለው አውሮፕላን ስለሚሄድ ነው። አውሮፕላን የተሰራው በገንዘብ ሳይሆን በሰው ዕውቀት ነው። እነዛ ስለ አውሮፕላን ያሰቡ ሰዎች እኮ ተከፍሏቸው አይመስለኝም። ማን ከፈላቸው? አውሮፕላን እኮ የለም። ስለዚህ እነሱ አውሮፕላን መኖር አለበት እኛ መብረር አለብን ምን ያቅተናል ብሎ አውሮፕላንን ፈለሰፉ። ከዛ በኋላ ምርትና አገልግሎትን ለመለዋወጥ ገንዘብ ስንፈጥር ያው እንጂ አውሮፕላን የተሰራው በዕውቀት እንጂ በገንዘብ አይደለም። ገንዘብ ምርትና አገልግሎትን ለመለዋወጥ እንጂ ለራሱ ምንም ምርትም አይሆንም አገልግሎትም አይሆንም። አንድ ሰውዬ ምንድነው ምለው አንተ ለምሳሌ ይላል 5 ቀን ሳትበላ አድረ በስድስተኛው ቀን ልትሞት ስትል የሆነ ሰው አንድ ኬሻ ሙሉና አንድ ዳቦ ይዞ ቢመጣ ምንድነው የምትመርጠው? አረ ዳቦ ነው የምመርጠው። በዛ ብር እጄስ ከሚገዛ እኮ ጊዜ የለኝም ልሞት ነው። ስለዚህ ዳቦ ነው የምመርጠው። ዳቦ ነው ነፍስ የሚያድነው ብሩ አይደለም። አሁን አንዳንዴ እንትን የምለኝ ምን መሰለሽ ገንዘብ በየቀኑ ዋጋው ይወርዳል። በየቀኑ አይደለም ኢንፍሌሽን። አሁን ዶላር እንጃ በየቀኑም ባይሆን አሁን በየሳምንቱ የሆነ ሳንቲም ይጨምራል። ምን ማለት ነው? ዶላር ሳንቲሙ ጨመረ ይሆናል፣ የኛ ብር የመግዛት አቅሙ ወረደ ማለት ነው። ይሄ ከምን የመጣ ነው? ምርት በቂ እያመረትን አይደለም። ሰው ብር ይዟል። ምርት ሳይሆን ብር ሲኖር ብር የመግዛት አቅሙ ምን ይሆናል? እየወረደ ነው የሚሄደው። ስለዚህ በገንዘብ ላይ ያለን አመለካከት ካልተቀየረ ለወደፊትም ይሄ ገንዘብ ይጫወትብናል። ያለ አግባብ ነው እያመለክ ነው ያለ ነው ገንዘብን። ሰውና ዕውቀት ነው እንጂ የሚቀድመው ገንዘብ አይቀድምም። እንግዲህ ይሄን ወደ ትዳር ስናመጣው እንዴት ነው ገንዘብ ትዳሪን የሚበይነው?
እውነት ገንዘብ ትዳሪን ጥሩ ያደርጋል ወይ መልካም ያደርጋል ወይ በትዳር ውስጥ ሰላም ፍቅር ደስታ እንዲፈጠር ያደርጋል ወይ ነው እንደሱ አይደለም ገንዘብ አይደለም ትዳራችንን የሚያስተካክለው እኛ ነን እንዴት አድርገን ገንዘቡን በአግባቡ ተጠቅመን ገንዘቡን በአግባቡ ከተጠቀምን ትዳራችን መልካም ይሆናል ህይወታችን መልካም ይሆናል አንዳንድ ጊዜ እኮ ሰው ገንዘቡን አጠቃቀሙን ስለማይችል በገንዘቡ በሽታ ይገዛል በገንዘቡ ጠላት ይገዛል በገንዘቡ ስቃይ ይገዛል በገንዘቡ ገንዘቡ አጠቃቀሙን ስለማያውቅበት ነው አንድ ጊዜ ምን ሆነ መሰለሽ በጣም የሚገርመኝ በኤችአይቪ ጊዜ ማለት ነው ሁለት ሰዎች ከተማ ወጡ እሺ ይዝናኑ ወጡ ተዝናኑ ልክ ከምሽቱ 4 ሰዓት ሲሆን አንዱ ኪሱን ሲዳብስ ምንም የለም አልቋል ብሩ በቃ እኔ ብሬን ጨርሻለሁ ካሁን በኋላ መጠጣበት የለም በቃ ወደ ቤቴ ልሂድ አንዱ ደግሞ ብር አለው በቃ አንተ ሄድ እኔ ማደር አለብኝ አለ እሺ ሄደ ወደ ቤቱ አንዱ አደረ ከተወሰነ ጊዜ በኋላ ሐኪም ቤት ወደ ሲመረመሩ ወደ ቤቱ ሄደው ጤነኛ ያኛው ኤችአይቪ ይዞታል ከየት መጣ በገንዘቡ ሸመተው ማለት ነው በገንዘቡ ሸመተው በገንዘቡ ኤችአይቪ ሸመተ ማለት ነው ምን ማለት ነው ይሄ ገንዘብ ፓወርፉል ነው ገንዘብ ጥሩ ነው መጥፎ ነው ይያልኩ አይደለም ገንዘብ ጥሩ ነው ይጠቅመናል አጠቃቀሙን ካላወቅንበት ይዞን ገደል ይገባል ስለዚህ ገንዘብ እንዴት ነው በጣም ዋይዝሊ በእውቀት ከተጠቀምንበት ትዳራችንን ያቃናል እንዴት ነው የምንጠቀምበት ገንዘብ እኔ ሁሉ ጊዜ የምለው አንድ ነገር አለ ባልና ሚስት በሁሉም ነገር እኩል ናቸው ስል በህግ ደረጃ ወይም ደግሞ በትክክለኛ የተፈጥሮ ህግ ደረጃ እኩል ናቸው ማለት ቁመታቸው መልካቸው ምናምናቸው አይደለም ወይ ሀብታቸው አይደለም በዛ ትዳር ውስጥ ያላቸው ኃላፊነት እኩል ነው አንዱ የበለጠ ኃላፊነት አንዱ ያነሰ ኃላፊነት አንዱ የበለጠ ተጠቃሚ ያነሰ እንደዛ አይደለም ኃላፊነታቸው እኩል ነው ስለዚህ ገንዘብ ሲጠቀሙ ባልና ሚስት መደባበቅ የለባቸው የባል ገቢ የሚስት ገቢ ምን ይባላልኛ ባለፈው እንዳለው የሚስት ድሜና የባል ኪስ አይጠየቅም ይሄ በጣም አደጋ ነው የባል ገቢ መታወቅ አለበት የሚስት ገቢ መታወቅ አለበት ወጪያቸው መታወቅ አለበት በተለይ ገንዘብ ሲያወጡ ባልና ሚስት ተዋይተው መሆን አለበት እንዲህ ሄልን ከዛ ነው ሚስት መስታየት ትስጥ ባል መስታየት ትስጥ የይቃ ያስፈልገናል አያስፈልገንም ወጪው እንዴት ነው ገንዘቡስ ከየት ይመጣል በደንብ ተዋይተው ተማምነው ያድርጉት ተዋይተው ተማምነው ካደረጉት ችግር እንኳን ቢመጣ ነገ በቃ ሁለቱ ስላደረጉ ይጣላሉ ኃላፊነት እኩል ነው የሚወስዱት እኩል ስለሚወስዱ ስለተወያዩበት አይጣሉ ካልተወያዩበትስ አሁን ለምሳሌ አንዳንድ ጊዜ ወንዶች ምን ይላሉ ጥሩ ነገር ሊገዛ ነው ባላወያያትስ ባልነግራትስ ምን ችግር አለው ከዛ ያደርጉትና ችግር ሲመጣ አለቀ ማለት ነው ችግር ከመጣ በኋላ ምንድነው የምትለው ሚስት ለምን አላማከርከኝም ብትነግረኝ እኮ ኖሮ እነግሪ ነበር የነገር እኮ መጥፎ መሆኑን አቅ ነበር ትክክል አልነበረም ጥል ይመጣል ማለት ነው ስለዚህ ግልጽነት ያስፈልጋል ተዋይተው ነው ገንዘባቸው ማውጣት ያለባቸው ተዋይተው እንትን ካላሉ እንግዲህ ገንዘብ እንዳልኩሽ ነው እንዳያያዙት ነው አይደል ገንዘብ አሁን አንዳንድ ሰው ምን ይላል አንዳንድ ሰዎች ገቢያቸው ትንሽ ነው ኑሯቸው ግን የተረጋጋ የሰከነ ነው ኑሯቸው አንዳንዶች ደግሞ ገቢያቸው የትየለለ ነው ግን ሁሉ ጊዜም የገንዘብ ችግር አለባቸው ሁሉ ጊዜ ለምን ገንዘብ በአግባቡ ካልተጠቀሙበት መጥፎ ነው ስለዚህ ምን ይባላል ገንዘብን ስታወጣ ለምትፈልገው ሳይሆን ለሚያስፈልግ ምን ማለት ነው እኔ ብዙ ነገር እፈልጋለሁ ግን የምፈልገው ነገር ያስፈልገኛል ወይ ነው የሚያስፈልገንን ነገር ብቻ እንግዛበት የምንፈልገው ከሆነ ለምሳሌ አሁን አንዳንድ ጊዜ ምን ይባላል መሰለሽ የማትፈልጊውን ነገር ትገዢና ወይ አትጠቀሚበት ገንዘብ ይዞ ቁጭ ይላል አብዛኛውን ቤት ብትሄጂ ኮሞዲናቸው ቁም ሳጥናቸው በምርጥ ዕቃ ነው የተሞላው ሳህኑ ድስቱ መጭመቂያው ማአት ነገር አለ ግን አንድም ቀን አወርዶ አይተቀውበትም ወይ አመት በዓል ጠብቀው ነው የሚወርደው ለምንድን ነው ያ ሁሉ ብር እዛ ዕቃ ላይ ያዋለው ለማየት ነው አንዳንዶቹ እኮ ዕቃዋ ቤቱ የተሞላ ነው ቤቱ ለማለት ነው የገዙት ግን እየተጠቀሙበት ነው አይደለም እኔ አንዳንድ ጊዜ ቆይ እነዚህ ሳህኖች የተገዙት ለኤግዚቢሽን ነው እላለሁ አንዳንድ ቤት ሲሄድ የሚበላበት ሳህን ዝም ብሎ ተራ ሳህን ነው እዛ ጋር ምርጥ ሳህን አለ ምርጥ የሚያምር ለምንድን ነው የገዛችሁት ካልበላውበት ለምን ይገዛል ሳህን ሲጀመር አይደለም ሊበላበት አይደል ሳህን ግን አብዛኛው ቤት ብትሄጂ ቁም ሳጥናቸው በሚያማምሩ ዕቃዎችን የተሞሉት ምትበይበት ግን ሌላ ነው ስለዚህ አሁን የሚያስፈልገንን እንግዛ ማለት የሚያስፈልገን
ምኞትማ እንትን ከሆነ አሁን አንዳንድ ሰው እንደው ምን ይላል መሰለሽ ብር ኪሴ ካለ ያመኛል አው ሚሉ ሰዎች ያም ካልገዛው ያመኛል እኔም አንዳንድ ጊዜ ይሞክረኛል እንደዚህ ግዛ ምን የሚገዛው ነገር ያስፈልገኛል አያስፈልገኝም አይመጣም ጊዜያዊ ዝም ብሎ ፕሌጀር አለ አይደል ዝም ብሎ የሆነ ነገር የሚያምር ነገር ስታይ አንዳንድ ሰው ስለገዛ እንገዛለን ስለዚህ ገንዘብ በጣም ፓወርፉል ነው በጣም ጠቃሚም ነው ጎጂ አይደለም እኮ ገንዘብ ጎጂ የምናደርገው እኛ ነን እንጂ እሱ ገንዘብ ከኪሴ መቼም የግድ ግዛብኝ ብሎ ከኪሴ አይወጣም ገንዘብ ገብቶሻል ስለዚህ ትዳራችንን መልካም ለማድረግ ከፈለግን ገንዘብ ስናወጣ ተስማምተን ተወያይተን ግልጽነት ያስፈልገዋል በጣም መስትም አስተያየትስት ሐሳብትስት ሐሳቡን የሚያቀርበው እኮ ባልም ምስትም መሆን ይችላል ችግር የለውም ይሄን ቃል ንግዛ ብለው ገብቶሻል ከዛ በኋላ ቁጭ ብለው ይወያዩበታል ከተስማሙበት ችግር የለውም ቅድም እንዳልኩሽ ያ ገንዘብ ከወጣ በኋላ ቢቸገሩ ችግር የለውም አው ገንዘብ ያው በኃላፊነት ነው ገንዘብ መጠቀሚያ ነው አንዳንድ ሰዎች ጋር ግን ገንዘብ ራሱን ችሎ የሆነ እንደ ማንነት ነገር ኖሮት ትዳር ውስጥ ሲረብሽ እናያዋለን እርሶም አንስተውታል ገንዘብ እንደ አመለካከታችን ምን ተጠቀመው ነገር ነው አንዳንድ ሰው በጣም አባካኝ ይሆናል አንዳንድ ሰው ደግሞ በጣም ቆጣቢ ወይም ቋጣሪ የምንላቸው አይነት ይሆናሉና ለምሳሌ ሚስት በጣም አባካኝ ብትሆን ባል በጣም ቆጣቢ ቢሆን በሁለቱ መካከል በጣም ትልቅ እንትን አለና መሃል ላይ የሆነ ድልድይ ነገር ያስፈልጋቸዋል ምክንያቱም ያንን አመለካከት ሲያመጡት ምናልባት ባስተዳደግ የመጣባቸው ሊሆን ይችላል ወይ ላጤ ህይወታቸውን በሚያሳልፉ ጊዜ ያሳለፋቸው ብዙ ነገሮች ሊሆኑ ይችላሉ እንደዛ ያደረጓቸውና አንድ ሰው ለምን እንደዛ አሰበ ሊባል አይችልም ግን ትዳር ውስጥ ችግር እስከፈጠ ድረስ የጋራ ስለሆነ የሚፈጥርባቸው ችግር የጋራ መንገድ ለመፈለግ መሞከር አለባቸው ብዬ አስባለሁ ሌላው በጣም ብዙ ኬዞችም ላይ የሚያጋጥመን ነገር ምንድነው የገንዘብ አጠቃቀም በትዳር ውስጥ በጣም ትልቅ እንትን ይፈጥራል በተለይ ደግሞ ብዙ ጊዜ እሱን ችግር ምናየው ሚስቶች በስነ ስርዓት ይጠቀማሉ ተብሎ ይታመናል ግን ደግሞ ሚስቴ አባካኝ ናት የሚሉ ደግሞ ባሎች ላይክ ብዙ ኮምፕሌን እናዳምጣለን በዛውን በኩል ደግሞ ባሌ አባካኝ ነው የምትል ሚስት ደግሞ ትኖራለች ስለዚህ ያንን እንዴት አድርገው ማስተካከል ይችላሉ አባካኝ ከሆኑ ቅድም እንዳልኩሽ የብሩን እንትን ነው እኮ ማናውቀው አሁን ብር ምን አይነት ፓወርፉል ነው እንዴት ነው የሚያሳስተን የሚለው ነው አዌርነሱ የሌለን ይሄ ከምን ይመጣል አንደኛ ካስተዳደግ ነው አሁን በልጅነታችን አባታችን አባካኝ ሆነ እኛም እሱን እንይዛለን አባታችን ሁሉ ጊዜ የፈለገው ነገር የሚገዛ ከሆነ በተለይ ለልጆች ገንዘብ አምጣ ሲባል ዝም ተብሎ የሚሰጥ ከሆነ መጥፎ ነው የገንዘብ ትርጉሙን አያውቁትም ማለት ነው አባት ስላለው ሀብታም ስለሆነ ለልጁ ዝም ብሎ ገንዘብ ቢሰጥ ገደል ነው ትክክል አይደለም ከዛም ይመጣል የገንዘብ አጠቃቀሙ እንደገና ደግሞ እንደ ባህሪ ሆኖ አንዳንድ ሰዎች ገንዘብ ሁሉ ነገር ይገዛል ብሎ ነው የሚያስቡት ገንዘብ ምንድነው የሚገዛው ቁስ ይገዛል ገንዘብ ጫማ ይገዛል ልብስ ይገዛል ምን በላው ነገር ይገዛል ከዛ ያለፈ ነገር አይገዛም ገንዘብ ፍቅር አይገዛም ሰላም አይገዛም ደስታ አይገዛም ምን ማለት ነው አይገዛም ማለት እነዚህ ነገሮች ውስጣችን ነው ያሉት ከኛ ጋር የተፈጠሩ ናቸው ደስታችን የኛ ነው ውስጣችን ነው ያለው ሰው ማክበር እኔ ውስጥ ነው ያለው እኔ ነኝ ማከብረው አሁን አንዳንድ ሰው ገንዘብ ስላለኝ ነው የሚከበረው ብሎ አይደለም የሚያስበው እንደሱ አይደለም ገንዘብ ስላለሽ አይደለም የምትከበሪው የሚያስከብር ማንነትና ስብዕና ካለሽና ሰው ካከበርሽ ብቻ ነው የምትከበሪው እንጂ ገንዘብ ስላለሽ አይደለም ሰዎች የሚሞኙት እዚህ ጋር ነው ገንዘባችንን በአግባቡ ካልተጠቀምን ገንዘብ ሴንሲቲቭ ስለሆነ ሰዎች በጣም ሴንሲቲቭ ስለሆኑ በገንዘብ ላይ ትዳራችንን እንዳይበጠብጥ በስምምነት በውይይት በመነጋገር እናድርገው ኢቭን ስለ ገንዘብ ያለን አረዳድም ባለፈው ያለው በገንዘብ ላይ ያለን አረዳድ ራሱ ተመሳሳይ መሆን አለበት ቅድም እንዳልሽው አንዱ በጣም አባካኝ አንዱ በጣም ቆጣቢ ከሆነ ሲጀመር እዚህ ጋር አሁን ይኸውልሽ ሁለት ነገሮች ባላንስ መሆን አለባቸው ስንቆጥብ እስከምን ድረስ ነው ስናወጣ እስከምን ድረስ ነው ሚዛኑን ካልጠበቀ አንዳንድ ሰው ገንዘብ ይዞ ይሞታል ሳይበላበት አንዳንዱ ገንዘብ ይያለው ሳይበላበት አንዳንድ ሰው እንደው ምን ይላል መሰለሽ ታሞ በገንዘቡ እንትን መድኃኒት መግዛት ይሳሳል እንዴት ነው የሚሳሳው እሱ እኮ ነው ገንዘቡን ያመጣው ማን ነው የሚቀድመው ሰውየው ነው የሚቀድመው ስለዚህ አሁን አንዳንዶቹ ለትዳራቸው አሁን አንዳንድ ሰዎች ብር ያላቸው የተጎሳቆለ ኑሮ የሚኖሩ አሉ አንዳንድ ሴቶች ባሌ ሀብታም ነው
ታዲያ የጫማ ምንድነው? የልብስ ምንድነው? ገንዘብ ቆጣቢ ነው። ገንዘብ ስለሚቆጥብ ለሚስቱ ማድረግ የሚገባው ነገር አያደርግም፣ ለራሱም አያደርግም። ያ ደግሞ በጣም ቅሬታና በመካከላቸው ግጭትን የመፍጠር ትልቅ አቅም አለው። እየጣላችሁ ነው የምትሄደው። ገንዘብ እያለው ካላደረገላት ይሄ ሰው አይፈልገኝም። ግን እሱ ለሷ ብቻ እኮ አይደለም ለራሱ እኮ አያረግም። አንዳንድ ሰው በርግጥ አለ፣ አንዳንዱ ለራሱ የሚያደላ አለ፣ ግን አብዛኛው ለራሱም አያደርግም፣ ለሚስቱም አያደርግም። ስለዚህ ኑሯቸውና ገቢያቸው አይመሳሰልም። ኑሯቸውና ገቢያቸው አይመሳሰልም። ይሄ በሁለት እንትና ያለው በሁለት አቅጣጫ። አንዳንዶቹ በቂ ገንዘብ እያላቸው ኑሯቸው በጣም የወረደ፣ አንዳንዶቹ ደግሞ ገቢያቸው ትንሽ ሆኖ ኑሯቸው ከአቅማቸው በላይ። ምን ማለት መሰለሽ? አንዳንድ ሰው ይበደርና ከአቅሙ በላይ ይደግሳል። ለአንድ ቀን ሀብታም ነው ያስጨፍራል፣ በነጋታው ጥላቻ። ስለዚህ ከአቅም በላይ መኖርም ከአቅም በታች መኖርም አያስፈልግም። በአቅማችን። ያ ማለት ግን አቅማችን አያድግም ማለት አይደለም። ዛሬ በአቅሜ እኖራለሁ፣ ነገ ግን አድጋለሁ። ያ ነው መሆን ያለበት እንጂ ተወስኜ በቃ የኔ አቅም ይሄ ነው ተብሎ አይደለም። ዛሬ በአቅሜ መኖር አለብኝ፣ ነገ ግን ሰርቼ አቅሜን አጎለብታለሁ፣ የተሻለ ኑሮ እኖራለሁ። ስለዚህ መቆጠብን በልኩ ማውጣትን በልኩ። ሌላው ደግሞ ማለት ነው በባልና በሚስት መካከል በጣም ችግርን እየፈጠረ ነው ብዬ ማስበው ባል ወይ ሚስት ሁለቱም አሁን ላይ መስራት የተለመደ ነገር ነው። ማለት ሚስትም ትሰራለች ባልም ይሰራልና በመሃል አሁን ባል ስራ ቢያጣ ምን ነገሮች ይፈጠራሉ? ሚስት ብቻ ቤቱን ስታስተዳድር በገንዘብ እንደማለት ነው። ምን ነገሮች ይፈጠራሉ? ይኸውልሽ እዚህ ጋር ምን አለ መሰለሽ፣ ባልና ሚስት ሰራተኛ ከሆኑ ሁለቱም ገቢ ያላቸው ገቢያቸውን በትክክል ማወቅ አለባቸው። ባል ገቢውን መደበቅ የለበትም፣ ሚስትም እንደዛው። በቃ የሚያገኙትን ገቢ ከዛ አንዱ ስራ የሚያጣ ከሆነ ስራ የሚያጣ ማለት ስራ አይታጣም። ስራ የምናጣው እኮ አስተሳሰባችን ነው ችግሩ እንጂ ስራ ስለጠፋ አይደለም። አንዳንድ ሰው ስራ ይመርጥና እሱ ይገባኛል ወይ ይመጥነኛል የሚለውን ስራ እስከሚያገኝ ቁጭ ይላል። አይደለም በቃ ወርዶም ቢሆን ምንም ቢሆን በቃ ስራ ለመፍታት ምንም ቢሆን በቃ ትልቅ ስራ ነበር አይደል? ያ ስራ ሲቆም ትንሽ ስራም ቢሆን ይስራ። ለምን ቁጭ ብሎ ማዋል ነው መጥፎ? ቁጭ ብሎ ማዋል በዜሮ ማዋል። ለምሳሌ በቀን 1000 ብር የሚያገኝ ሰውዬ የ100 ብር ስራ ሲመጣ አልሰራም ነው የምለው። 100 ብር ማን ይስተው ካልሰራ? ምን ችግር አለው 100 ብር ቢያገኝ? አይቻልም? ይቻላል እኮ። በቀን 1000 ብር ነው የማገኘው። እንዴት 100 ብር? ውርደት አይደለም። ቁጭ ከማለት 100 ብሩ ይሻላል። ያ 1000 ብር እስኪመጣ ድረስ አንዱ ችግሬ ነው። ስለዚህ ምንድነው ትልቁ መፍትሄ? እንደውም አንድ ጊዜ ምን ሰማው መስምን አየው መሰለሽ፣ ባልና ሚስት ስራ ነበራቸው እየሰሩ ነው። ከዛ አንድ ቀን ተወያዩ። ልጅ ወለዱና ሰራተኛ የለም። ልጅ ማን ያሳድግ? ቁጭ ብሎ ተወያዩ። ምን ይሻላል? ሲወያዩ የማን ደሞዝ በልጦ ተገኘ? የሚስት ደሞዝ ትልቅ ነው። በቃ አንቺ ከደረገ ጀምረሽ ወደ ስራሽ፣ እኔ ወደ ቤት። ልጄን ተንከባክቤ አብስሎ እኮ ነው። ዝም ብሎ መስሎሽ ነው? ሴቷ የምትሰራው ሙሉ በሙሉ ሸፍኖ እሷ ወደ ስራ እሱ ወደ ቤት። 1% ሊኖር ይችላል። 99% ግን አይኖርም ብዬ ነው የማስበው በኢትዮጵያ። ለምን ወንድ እንደው ምን ይባላል? የቤት ስራ የሴት ነው፣ የውጪ ስራ የወንድ ነው አይደለም የሚባለው? አሁን እኮ ነው ትንሽ ሰው ትንሽ ነቃ ያለ ወንዶች ወጥ ይሰራሉ፣ እንጀራ የሚጋግሩም አሉ አልፎ። አብዛኛው ግን እንደሱ አይደለም። በአፉ ነው የሚናገረው፣ በተግባር ስራ ብትዩ አይሰራም። ስለዚህ ምንድነው መሰለሽ በተሻለ መጠን አንድ ሰው አብዛኛው ጊዜ አሁን ባል ነው ስራ ያለው፣ ሴቶች የላቸውም። አብዛኛው ሴቶች የላቸውም። አሁን ነው እየተቀላቀሉ ያሉት እንጂ አብዛኛው ሴቶች የቤት እመቤት ናቸው። መሆን ያለበት ሴት የቤት እመቤትን ብትሆን ያ የሚገኘው ደሞዝ የጋራ ነው፣ የባሉ ብቻ አይደለም። እሷ ቁርስ ባትሰራለት፣ ምሳ እራት ባትሰራለት፣ ቤቱን ባትጠብቀው፣ ልጆቹን ባታሳድግ ከየት ያመጣዋል? እሱ ብሩን ከየት ያመጣዋል? ስለዚህ ብሩ የጋራ ነው። ባልሽ 100,000 ብር ደሞዝ ቢኖረው አንቺ የልጅ አሳዳጊ ብትሆኚ 50,000 የማን ነው? ያንቺ ነው። እኩል ነው የምታዙበት። እኔ በነገራችን ላይ እዚህ ጋር አሁን ሰው ምሳሰተው ምን መሰለሽ፣ መልካም ትዳር፣ ፍቅር፣ ሰላም፣ ደስታ ተመናለው በብር የለው፣ በብር አይተመንም አይደል? ስለዚህ እኔ ምንም ገንዘብ ቢኖረኝ ፍቅር፣ ሰላም፣ ደስታ የምትሰጠኝ ሚስት እንዴት ነው ገንዘብ የምንደብቃት? እንዴት ነው እኔ ብዙ ደሞዝ ስላለኝ እሷ ስለሌላት ብዬ እሷን ዝቅ ማረጋት?
አሁን ላይ ግን እንደዛ ነው እየሆነ ያለው። በጣም ብዙ ባሎች ገንዘባቸውን ይደብቃሉ፣ ሚስቶችም ገንዘባቸውን ይደብቃሉ። ማለት ዋና ደሞዛቸው ሊታወቅ ይችላል ወይ የግል ቢዝነስም ከሆነ ይሄን አልሰራው ብለው ያመኑትን ያመጣሉ። ግን ከጀርባ ደግሞ በጣም ብዙ ገንዘቦች ይደበቃሉ። አሁን ላይ የትዳር በጣም ብዙ ኮምፕሊኬትድ የሆነ ችግር እየፈጠረ ያለው እሱ ነው። ታማኝነት የለም እንደማለት ነው። በገንዘብ ዙሪያ ያለ ታማኝነት የለም። ያ ነው አሁን ዋናው ምን መሰለሽ እንግዲህ እዚህ ጋር ችግር የሚሆነው ገንዘብ አምላኪ ስለሆነ ባልየው ብዙ ገንዘብ ስላለው ከሚስቱ ይበልጥ ይመስላል። እኔ እኮ ከሚስቴ በላይ ሀብታም ነኝ። እንዴት ነው አንድ ህይወት ኖሮሽ አንድ ቤት ውስጥ እየኖርሽ ሁሉ ነገር እየተጋራሽ በገንዘብ የምትተምኙ ሚስትን በገንዘብ የምትተመነው እንዴት ነው? ፍቅር፣ ሰላም፣ ደስታ፣ ትዳር በገንዘብ ነው እንደምትተመነው ተመናለው ሲጀመር። አሁን እዚህ ጋር አሁን ምን ሳሳተው ለገንዘብ ያለና መለካከት ስለተበላሸ እኮ ነው። አሁን ባል እኔ ብዙ ገንዘብ ስላለኝ እሷ ምንም ስለሌላት በቃ እንደይቃ ቤት ውስጥ ቁጭ ብላ የተሰጣትን እየተቀበለች አይደለም። እንደው የሚከፋው የትኛው መሰለሽ? ብዙ ገንዘብ ስላለው አንዳንድ ሰው ሌላ ቅምጥ አስቀምጦ ይቀልባል። ደሞዝ ገንዘብ ሲበዛ ደሞዝ ስላለ ማነው ብዙ ገንዘብ ስላለው ደሞዝ ብቻ አይደለም በቃ ነጋዴም ሊሆን ይችላል። ብዙ ገንዘብ ስላለውና ሚስቱ ስለሌላት ሚስቱ ላይ ደርበው ቅምጥ ያስቀምጣል። ቤት ተከራይቶ ቀለብ ሰፍሮ ነው እኮ እሷ በጣም የሚያሳዝነኝ አሁን አንዳንዴ እኛ ምስጢር የጠበቅን ይመስለናል። በምንም ታምር ሚስት ባሏ ምን እንደሚሰራ እንትን ይነግራታል፣ መንፈስ ይነግራታል። ባል ምን እያደረገ እንደሆነ ከሷ ሙሉ ፍቅርና መተማመን እንደሌለውና ሌላ ቺት እያደረጋት ወይም ደግሞ እያታለላት እንደሆነ መንፈሷ ይነግራታል። ግን ምንድነው የምታደርገው? ዲሃ ስለሆነች ልጅ ማሳደጊያ ስለሌላት እያወቀች እየቆዘመች አብራ ትኖራለች። የውሸት ትዳር ማለት ነው። ገብቶሻል? ስለዚህ መሆን ያለበት ትዳራችንን፣ ሰላማችንን፣ ፍቅራችንን፣ ደስታችንን በገንዘብ አንተምነው። ገንዘብ የደጋፊነት ሚና ብቻ ነው ያለው። ይደግፈናል አይደለም? ምን ፈልገውን እቃ ይገዛልናል። ፍቅር ግን አይገዛልንም። ባል ሚስቱን፣ ሚስት ባሏን ስለ ገንዘብ ጥንቃቄ ማድረግ አለባቸው። ሁሌም መዋየት አለባቸው። እሱ ስራ ኖረው እሷ ስራ ኖራት። ቅድም እንዳልኩሽ አሁን ሚስት ጥሩ ሙያ ኖሯት በወር ብዙ ገቢ የምታመጣ ከሆነ ባል ምን አለበት የሚስቱን ቦታ ቢተካ? ስንት ሴቶች አሉ ከባል በላይ ገቢ ማምጣት እየቻሉ ከባል በላይ ሙያ ያላቸው ሴት ስለሆኑ ብቻ ቤት ውስጥ ታጥሮ ቁጭ ያሉ አሉ። በጣም ደጋፊ ነው። ካልተጠቀምንበት በታኝ ነው። ምንም ችግር ሳይኖርባቸው ገንዘብ ብቻ የሚያጣላቸው ባልና ሚስቶች አሉ። ገንዘብ ብቻ ያጣላቸው። ቅድም እንዳልሽው አንዱ ዝም ብሎ አባካኝ የኔ ብር ነው ብሎ ስለሚያምን ዝም ብሎ እንደፈለገ እየረጨ ሚስት እንትን እያለች ከዛ በኋላ ትዳራቸው ይናጋል፣ ሰላማቸው ይናጋል። መጨረሻ ላይ ትዳራቸው ይፈርሳል። እስከ መጥፋት ነው የሚሄደው። ስለዚህ ዋይዝሊ በደንብ አድርገን ስለ ገንዘብ አጠቃቀም የገንዘብ ምንነት ብዙ ባለሙያዎች አሉ። ስለዚህ የሚያማክሩ ገንዘብን እንዴት ነው አንድ ሰው አባካኝ የነበረ ሰውዬ ቆጣቢ ሊሆን ይችላል። የሰው ፐርሰፕሽን የሰው ፐርሰናሊቲ ማንነት ይቀየራል። እንዴት ነው የሚቀየረው? አለው የራሱ ሳይንስ አለው። ተጠንቷል እኮ ሰው አባካኝ የነበረ ሰው በደንብ ቆጣቢ መሆን ይችላል። ያለ አግባብ እየቆጠበ ራሱን የሚጎዳ ሰው ገንዘቡን አውጥቶ በደንብ ሊጠቀምበት ይችላል። ሁለቱም ፐርሰናሊቲዎች ይቀየራሉ። የሰው ማንነት መቀየር ስለሚችል ማለት ነው። ስለዚህ ገንዘብ በትዳር ውስጥ በአግባቡ ካልተያዘ ትዳርን የመበተን ትልቅ አቅም ያለው፣ በአግባቡ ከተያዘ ደግሞ ትዳርን ማሳደግ የሚችል። ያንን ለማድረግ ደግሞ አባካኝም ሆነ ራሱን መመልከት፣ በጣም የሚቆጥብም ከሆነ ራሱን መመልከት በጣም ትልቅ ነገር ነው ብዬ አስባለሁኝ። ሌላው ነገሮችን በሙሉ ግልጽ አድርጎ ማስቀመጥ፣ የሚደብቁት ነገር መኖር የለበትም ብዬ አስባለሁኝ። ከዚህ ጋር ተያይዞ አንድ ኬዝ ትዝ አለኝ። ባልና ሚስት ለረጅም ዓመት አብረው ኖረዋልና በመሃል ይጣላሉ። ከዛ ሲጣሉ ከዛ በፊት ባል ምን አይነት ልምድ አለው? ይሄ በግሉ ገንዘብ ያስቀምጥ ነበርና በሱ ነገር ይጣሉ ነበር ከሚስት ጋር ማለት ነውና የሆነ ቀን ግን በቃ ይሄንን ነገር ማድረግ የለብኝም ብሎ ሳይነግራት መኪና ገዝቶ ሰርፕራይዝ አድርጎ ይቅርታ ለመጠየቅ ፈልጎ ይሄዳል። መኪና መሸጫ ላይ አንድ የሁለቱም ወዳጅ የሆነ ሰው ያገኘዋል። ከዛ በኋላ ምን ልታረግ ነው የመጣው ሲለው መኪና ልገዛ ብሎ ብቻ ያለውን ነገር ያወራል። ግን ለሚስቱ እንደሚገዛ ሰርፕራይዝ ሊያረጋት እንደሆነ ግን አልነገረውም። ምክንያቱም ሄዶ ቢነግራት ሰርፕራይዜን ያበላሽብኛል ብሎ ነው። ይሄ ሰው የእውነት ተጸጽቶ ሚስቱን ይቅርታ ለመጠየቅ ነው።
ያሰበው የነበረው ማለት ነው። ከዛ ግን ያ ሰው ሄዶ ያገኘው ሰው ማለት ነው ሄዶ ለሚስት ባልሽ እንደዚህ መኪና መሸጫ ቤት አገኘሁት ብሎ ሲላት በጣም ተናደደች። ምክንያቱም ተጣልተው ስለነበረ ንብረት እያሸሻ ነው የመሰላት እሷ። ምክንያቱም ከዚህ በፊት ይሄ ግልጽ ሆኖ ገቢውን የማሳወቅ ልምድ ያልነበረው ባል ስለነበር ማለት ነውና በቃ ዘመድ ሰብስባ ለመፋታት ሬዲ ሆና ነበር የጠበቀችው ማለት ነውና ማታሱ መኪናውን ገዝቶ ቤት ይዞ ሲመጣ ያልጠበቀው ነገር ነበር ያጋጠመው። ከዛ በኋላ ይሄንን ነገር በቃ አሳምኑልኝ እኔ በፍጹም እንትን ምንድነው ንብረትን ለማሸሽ አይደለም እሷን ይቅርታ ለመጠየቅ ነው በንጹህ ልብ ያደረኩት ነገር ነው። ይሄንን ግን ልታምንና ልትቀበል አልቻለችም። እንደውም ለሰርፕራይዝ ይሆናል ፍቅራችንን ያጠነክራል ብዬ ያሰብኩት ነገር የበለጠ ትዳሬን ሊያሳጣኝ ነው ብሎ አግዙኝ ብሎ ነበር የመጣ ያሰውና እንኳን አይደለም መጥፎ ነገሮች ቀርቶ ጥሩ ነገሮች እንኳን በግልጽነት ካልሆኑ እና መጀመሪያም ደግሞ ክሊር የሆነ ነገር ካልነበረ ልክ እንደዚህ በገንዘብ ምክንያት የሰው ልጅ ሊፋታም ትዳርም ሊፈርስ ይችላል ማለት ነው። ስለዚህ ገንዘብ አያያዛችንን በማስተካከል እንዲሁም ደግሞ በጣም ግልጽነትና በኃላፊነት በተሞላበት በእቅድ ነገሮችን ካደረግን ገንዘብ በራሱ እርሶ እንደገለጹት በራሱ ምንም ማድረግ የሚችል ነገር አይደለም መጠቀሚያ እንደሆነ አምነን ፍቅራችንን አስበልጠን መኖር ከቻለን በደንብ ማኔጅ መደረግ ይችላል ብዬ አምናለሁኝ። ገንዘብን በልኩ እንያዘው። በልኩ ገንዘብ ማመቻቻ ነው፣ ምርትና አገልግሎት መለዋወጫ ነው። በአግባቡ ከተጠቀምንበት ጥሩ ነገር ነው። ካልሆነ ይዞን ነው የሚሄደው። ስለዚህ በገንዘብ ላይ ያለንን አመለካከትና ዕውቀት ሼፕ መደረግ አለበት። ሰዎች ዋይዝሊ ማየት አለባቸው። ገንዘብ ከፍቅር አይበልጥም፣ ፍቅርንም አይገዛም። ገንዘብ ከጤና አይበልጥም፣ ጤናንም አይገዛም። ገንዘብ ደስታም አያመጣም። ገንዘብ የሚያመጣው ቁስ ብቻ ነው። ቁስ ነው የምንገዛበት። ቁሳው ያስፈልገናል። ቁስ እኮ ያስፈልገናል። አያስፈልገንም አይደለም፣ ያስፈልገናል። ግን ገንዘብ የማያመጣው ነገር አለ። ገንዘብ የማያመጣው ነገር ምንድነው? ትዳር። አሁን ሰው ሰርጎ ስላገባ ትዳር አገኘ ይላል። እንደሱ አይደለም። ሚናው ምንድነው? ገንዘብ ማመቻቻ ብቻ ነው፣ ያመቻቻል። ሌላው ነገር እኛ ነን ምን ሰራው። ለገንዘብ ሁሉንም ነገር ከሰጠን አናገኘው። አንድ ሰው ብዙ ገንዘብ ስላለኝ ሰው ይወደኛል ያከብረኛል ካለ የለም። ሰው የሚወድሽ የሚያከብርሽ ገንዘብ ስላለሽ ሳይሆን መልካም ሰው ስለሆንሽ ነው። ሰው ስለምታከብሪ ሰው ስለምትወጂ ብቻ ነው ሰው የሚወድሽ እንጂ ገንዘብ ስላለሽ አይደለም። ገንዘብ ስላለሽ ምናልባት ሰው ለጥቅም ብሎ ለጊዜው የወደደሽ ሊመስልሽ ይችላል፣ ወይም ያከበረሽ ሊመስልሽ ይችላል። ገባሽ? ካልሆነ ካላከበርሽው ካልወደድሽው የለም፣ ውሸት ነው። ባልሽም ብዙ ገንዘብ ስላለው ትወደኛለሽ ታከብረኛለሽ ካለ ውሸት ነው። ባልሽን የምትወጂው የምታከብሪው ገንዘብ ስላለው ሳይሆን ለአንቺ ያለው ቦታ ነው ወሳኝ ነው። ሰዎች ይሄን ማወቅ አለባቸው። ስለዚህ ይሄን አውቀን ዋይዝሊ ወይም ብልህነት ጥበብ በተሞላበት ከተጠቀምንበት ገንዘብ ይጠቅመናል፣ ሁሉም ነገር ያመቻችልናል። ካልሆነ ይዞን ነው የሚሄደው። በዚህ ላይ በተለይ ውይይቱ ላይ ገንዘብ ስናወጣ በርግጥ ገንዘብ ብቻ አይደለም ባልና ሚስት መወያየት ያለባቸው። እንደውም ምን ባል እንትን አለ መሰለሽ፣ ባልና ሚስት በተቻለ በጠል ውሏቸው ማታ ቁጭ ብሎ የዋሉት እንትን ብሎ ቢነጋገሩ ቢጫወቱ ምን ችግር አለው? ዛሬ የዋልኩት እንደዚህ ነው። እንደው ምንድነው የሚባለው? ባል ያጋጠመውን የሚያስደስት ነገር የሚያሳዝንም ቢሆን ለሚስቱ መንገር አለበት። ምን ችግር አለው? ባልና ሚስት ምስጢር መሆን የለበትም በባልና ሚስት መካከል። ስለዚህ ውሏቸውን ቢገመግሙ እንኳን ገንዘብን የሚያክል ነገር ማውጣት ቀርቶ ውሏቸውን ምናቸውን ሁሉ ጊዜ ቢጫወቱ፣ ባል የት እንደዋለ ሚስት የት እንደዋለች ምን እንዳጋጠመው ሁሉ ጊዜ ክሊር ብንሆን። ለምን መሰለሽ? ለፍቅር ስለሚያገለግል ነው። ድብቅ ሰው ማፍቀር ከባድ ነው። ድብቅ ከሆነ ምን ውስጥሽ ይጠራጠራል። ስለዚህ ባልሽ የሚውልበትን የሚያጋጥመውን ያደረገውን ማታ እየመጣ የሚነግርሽ ከሆነ ሚስትም የምትነግረው ከሆነ ግልጽ ናቸው ማለት ነው። ገብቶሻል? ስለዚህ ገንዘብ በጣም ጠቃሚ ነገር ነው፣ በጣም ቆንጆ ነገር ነው። ግን ሚናው ማመቻቸት ብቻ ነው፣ መተካት አይደለም። ገንዘብ ስላለኝ ሁሉም ነገር አለኝ፣ ገንዘብ ስላለኝ ሁሉም ነገር ማድረግ እችላለሁ። ኖ፣ እንደሱ አይደለም። እንደዛ ያሉ ናቸው ሰዎች በጣም ችግር ላይ ወደቁት። ገንዘብ ደስታ አያመጣም፣ ገንዘብ ፍቅር አያመጣም። ደስታና ፍቅር የኛ ስራ ነው፣ እኛ ጋር ነው ያለው። ይሄን አምነው ሰዎች በደንብ አድርገው ሲጀመር
ትዳር እና ፍቅር አይደለም የሚበልጠው። ስለዚህ ገንዘቡ አመቻች አይደለም። ይሄን ካወቅን እኮ በቃ ለገንዘብ መገዛታችን እናቆምና ትክክለኛው መንገድ እንከተላለን። ለገንዘብ የማይገባውን አክብሮት እንበለው ስልጣን እንበለው ብቻ ገንዘብ አምላኪነት አይጠቅምም። ገንዘብ መውደድ ጥሩ ነው ግን በልኩ ነው የምለው። ዛሬ ስለ ገንዘብ በትዳር ውስጥ ስላለው ሚና ጥቅምና ጉዳት አነሳን። በሚቀጥለው ደግሞ በሌላ ርዕስ እንገናኛለን። መልካም ጊዜ።